በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች በወደደን ባፈቀረን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? ዛሬ ደግሞ የአባቶቻችን ታሪክ የመጋቢት 13 ነው የምናሰማችሁ። በውስጡ የቅዳሴ ክፍሎች ይኖሩታል። የሰራዊትና የምስዋክ ክፍል። ነገ የሚቀደሰው የቅዱስ ባስልዮስ ቅዳሴ ነው የሚቀደሰው፣ ፍሬ ቅዳሴው። ስለዚህ የሰራዊት ክፍሉ የምስዋክና የሰራዊት ክፍል እናስቀምጥላችኋለሁ። መጀመሪያ ላይ ካርጋችሁ ጀምሩ። ከወደዳችሁ ደግሞ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። የሚጠቅማችሁ ከሆነ ድጋፋችሁ አይለየን እላለሁ። አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል ሀገር የከበሩ 40 ሐራ ሰማይ በሰማዕትነት አረፉ። እሊህም ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ መኳንንቶቹ አንዱ ነው። የአይሁድ አገሮቹን በአንዱ ላይ ያነገሰው ክርስቲያኖቹን እንዲጠብቃቸውና እንዲያከብራቸው አዞት ነበረ። እርሱ ግን ወደዚህ ሀገር በደረሰ ጊዜ ጣዖታትን አመለከ። ሰዎችን ሁሉ ጣዖት እንዲያመልኳ አስገድዳቸው። ብዙዎች ምዕመናን ተነስተው እርሱንና የረከሱ ጣዖቶችን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንኑ ደርሰው በክብር ባለቤት በክርስቶስ ስም ምስክር የሆኑ ዘንድ እርስ በራሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጠው ለሰውነታቸው ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነም በአግሪጎሊዎስ ፊት ቆመው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸው የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበር። ከውርጭ ጽናትም የተነሳ ተረጋለች። በውስጧም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧም በጣሏቸው ጊዜ ከውርጭ ጽናት ዘንድ የተነሳ ሕዋሳቶቻቸውን ተቋረጠ። ከእርሳቸውም አንዱ ፈራ። ከአዘቅትም አውጡኛ ብሎ ወጣ። ወደ ውሽባም ቤትም ገባ። ፈጥኖም ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላትም ከሰማይ ሲወርዱ በ39 ሰማዕታት ላይ ሲቀመጡ አንድ አክሊልም በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያም ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘግቱ ወረደ። በመልአኩ እጅም ተንጠልጥሎ የቀረውን አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚያች አዘግት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበረ። እነርሱ ብዙ ቆዩ እንጂ ቶሎ አልሞቱም። ከሃዲያን ጭኖቻቸውን እንዲሰብሩ ፈለጉ። ፈጥነው እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወስዶ ጭኖቻቸውን መስበር አልተቻላቸውም። ከዚህ በኋላ በእሳት ስጋቸውን እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባህር እንዲጥሏቸው መኮንኑ ወታደሮቹን አዘዘ። ሲጭኗቸውና ያልሞተ ሕፃን አገኙና ተውት። እናቱንም ከሰረገላ ውስጥ ልትጥለው ተሸክማው ሮጠች። ወታደሮቹም ስላልሞተ ከለከሏት። ወዲያውንም በጫንካዋ ላይ ሞቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ስንጥያ ከተማ ጭነው ወስደ በእሳት አቃጠሏቸው። ወደ ባህርም ጣሏቸው። ከዚህ በኋላ በሶስተኛ ቀን ለስብስጥያ አገር ኤጲስቆጶስ ተገለጠለት። እንዲህም አሉት፣ ወደ ገሌ ወንዝ ሂድ፣ ስጋችንም ታገኛለህ፣ አሸክመህ አምጣው። ኤጲስቆጶስም ከካህናቱ ጋር በሌሊት ተነስቶ ወደ ወንዙ ሄዱ። የቅዱሳንም ስጋቸው በአንድ ቦታ ተሰብስቦ እንደ ከዋክብት እያበሩ አገኟቸው። ከእርሷቸው ዘንድ እንኳን አልገደሉም። በክብር ተሸክሞ ወስደው በመልካም ቦታ በክብሩ አኖሯቸው። ዜናቸውም በአራቱ ማዕዘን ተሰማ። መታሰቢያቸውም አደረጉ። በዓለም ሁሉ ቤተክርስቲያን አነጸላቸው። ከስጋቸውም ታላላቅ ድንቆች ታምራቶችን ተገለጡ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለአባልክሙ በአሳቲያ ዘነቃ ወለደምክሙ አዲ በከርሰ ቀላያት ዘረጋ ሐራ ኢየሱስ ክርስቶስ ሰማዕታት 40 አመኮነ ብእሲ ምህልቆክሙ ወፃ ስምረታ አምላክ ጸዋ አሃደ ማፋ። በዚች ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስ የእስክንድርያው የመቃሪዎስን የስደታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራን አመጣ። የረከሰ የማኒንና የካሃዲው አሪዮስን እምነት ስለሚከተል ነው። ለእስክንድርያው ሊኪዮስን ሊቀ ጳጳስ አድርጎ ሾሞ ሐዋርያዊ አትናቴዎስን አሳደደው። ይህም ከሃዲው ሊኪዮስን ታላቅ አባት አባ መቃሪን እስክንድርያዊን አባት መቃሪዎስን ፈልጎ በንጉስ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱ በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአሪዮስን ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስት መከሩት፣ ገሰጹት እንጂ የአሪዮስንም ሃይማኖት ብልሽነት የባህሉንም አስከፊነት
ከቅዱሳን መጻሕፍት ለይተው አስረዱት። በዚያም ጊዜ ተቆጥቶ ከቆስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድርያ መርከብን የሚጠብቋቸውን ወታደሮች በእነርሱ ላይ የሚያደርጉት ስራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚያች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቁሟቸው። ንጉሱም ሰይጣን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስቲያመልኩትና እስቲሰግዱለት ድረስ በስራዩ አስዋቸው ነበረ። እሊህ አባቶቻችን ከስህተት እንዲመለስ አስተማሩት፣ ለመኑት፣ አልሰማቸው። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይ ማሰቃያቸው። ጌታቸውም ተገልጦ የሚያጽናናቸውና የሚያስታግሳቸው ሆነላቸው። የክብር ባለቤት ጌታችንም ጽድቃቸውና ትሩፋታቸው ሊገልጥ በወደደ ጊዜ የንጉሥን ልጅ ሰይጣን ያዛት። አባትና እናቷም በታላቅ ሐዘን ላይ እስቲሆኑ አብዝቶ አሰቃያት። በከተማ ውስጥም ሰይጣናት ተገልጠው መቃርስና ባልንጀራው ሆይ እኛ ከኛ ምን አላችሁ? ከሀገራችን ያሳደዳችሁን እያሉ ተገልጠው ይጮሁ ጀመረ። በንጉሥ ልጅም ያደረገውን ሰይጣን ንጉሥ ሆይ መቃርስና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉስና አብረውት ያሉ አደነቁ። ወደ ንጉሱም ቅዱሳን አመጧቸው። እሊህ ቅዱሳን መቃረስ ባልንጀራ ወደ ንጉሱ በደረሱ ጊዜ በንጉሱ ልጅ ያደረ ሰይጣን እንዲያሰቃዩት ለመነ። ንጉስና አብረውት ያሉም ስለ ስራቸው ቅዱሳን መረመሯቸው። እነርሱም የሆነው ሁሉ ነገሯቸው። ስለ ንጉስ ልጅም ያድኗት ዘንድ ለመኗቸው። እነርሱ ንጉስን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለምን የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልዮ ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉስና የዚያች ደሴት ሰዎች ዘለፏቸው። ንጉስና በዚያን የተሰበሰቡ ይህን አይተው በእሊህ ቅዱሳን አምላክ እናምናለን፣ ከእሊህ ቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናል እያሉ ጮሁ። የከበሩ አባቶቻችንም በክብር ባለቤት በጌታችን በኢየሱስ ክርስቶስ ማመን አስተማሯቸው። እነርሱም በሽተኞቻቸውና ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብተው በሽተኞችን ሁሉ አጋንንትን ያደረባቸው ሁሉም አዳኗቸው። እንዲህም እያደረጉ ያስተማሯቸው ብዙ ቀን ኖሩ። ከዚህ በኋላ የሀገሩ ምዕራብ አስፈርሰው ቦታውን አጸዱ፣ አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሱም ስፍር ቁጥር የሌለው ወርቅና ብር የሐር ልብሶችም ለእግዚአብሔር መቅደስ ለሚያሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎች ሚዛኑ ለእያንዳንዱ 9 ልጥር የሚሆን 12 ጻሕሎች ሰርተው የጌታችን የኢየሱስ ክርስቶስ የእመቤታችን የቅድስት ድንግል ማርያም ስዕል የሁለቱንም የመላእክት አለቆች የሚካኤልና የገብርኤል ስዕል በውስጡ እንዲስሉ ደግሞ 12 መንበሮችን ለመሰዊያ የሚፈልገውንም ሁሉ 12 ጽዋዎችን 12 ጠርፋ መስቀልም እያንዳንዱ 3 ልጥር የሆኑ 24 መስቀሎችንም እንዲሰሩ 3ቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኒቱ የህንፃ ስራ ተፈጸመ። የተረፈውን ገንዘብ ለድሆችና ለችግረኞች በተኑ። ጌታችን የተቀመጠባት ጥር 11 ቀን በሆነች ጊዜ ወደ ባህር አጠገብ እንዲወርዱና እንዲሰበሰቡ የአገሩን ሰዎች ሁሉ አዘዟቸው። ከእስክንድርያን በተሰደዱ ጊዜ እግረ መንገዳቸው የያዙትን የከበረ ሜሮን አመጡ። ይህም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉኪዮስም ያላገኘው ጌታችንን በዘመናት ሁሉ የጠበቀው ጥፋት ያላገኘው ነው። በዚያን ጊዜ አባት መቃሪ በከበረ ሜሮን በጥልቅ ባህር ላይ ባረከ። ባህሩም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱና ሜሮንም በውሃ ላይ ተንሳፈፈ። እንደሚያበሩ ከዋክብት ሆኑ። ከእርሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሥና የተሰበሰቡ ሕዝብ አይተው ፈሩ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ተገለጠ። አጥማቂ ዮሐንስና ቅዱሳን መላእክትም ውሃው በሚከበርበትና በሚለወጥበት ጊዜ ተገለጡ። ሕዝቡም ሁሉ በአብ በወልድ በመንፈስ ቅዱስ ተጠመቁ። ያን ጊዜ ከሽቱ ሁሉ መዓዛ የሚጣፍጥ ሽታ ሸተተ። በዚያን ጊዜ የከበረ አባቶቻችን ይህንን አይተው በምድር ላይ ወድቀው ሰገዱ። በስግደታቸው እዚያው ዘገዩ። አባ መቃርስም ሰግዶ ሳለ ጌታችን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚያች ቦታና ንዋየ ቅድሳቷ ቡራኬ በአምላካዊት እጅህ እንዲሆን አለው። ጌታም እሺ በጎ ብሎ ሜሮንን ከአባ መቃሪ እጅ ተቀብሎ ታቦቱንና ንዋየ ቅድሳቱን አከበረ። ከዚያ በኋላ አባት መቃርስን 3 ድርብ ተባረክ ዘንድ እኔ ያዛሃለሁ፣ እኔም ካንተ ጋር
አለው። ይህንን ንጹህና ክቡር የሆነ አገልግሎት ባልንጀራህ አብሮህ ያገልግል። በመጀመሪያ መካከለኛው ድርብ በስጋው በወለደችኝ በድንግል ስም ለይተህ አክብር። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ድርብ በስምህ ለይተህ አክብር። በከሃዲ ሉኪዮስ እጅ ስለ ስሜ በዚያች ደሴት ውስጥ ደምን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትም በመልካም ቃላት በቋንቋቸው ያመሰግኑ ጀመረ። ሕዝቡም አድንቀው እግዚአብሔርን አመሰግኑ። ዳግመኛም ጌታችን አባ መቃርስ መስዋዕቱን ተሸክሞ በመሠዊያው ላይ ይቀድስ ዘንድ አዘዙ። አባ መቃርስም ጌታችን የሐዋርያትን አለቃ አባታችን ጴጥሮስም እንዲቀድስ አዘዙ። ይህች ዕለት በከበረ ስም በዚህች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት እየተሰዋባት ናትና አለው። ጌታችን ላንተ ይገባል፣ አንተ በዚያች ደሴት ዘርተሃልና እኔም አሳድጋለሁ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሜ ፍሬውን ይበላ ያልሁትን አለው። አባ መቃርስም የቅዳሴውን ስርዓት ከጌታ ተዋርኮ በጀመረ ጊዜ ከእስክንድርያዊ መቃሪዎስ ጋር ይረዳዱት ዘንድ ጴጥሮስን በቀኙ ማርቆስ በግራው ሁሉም ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸው መልእክት አነበቡ። ሉቃስም የሐዋርያትን ስራ አነበበ። ዳዊትም መዝሙርን ዘመረ። ለስም አጠራሩ ምስጋና ገንዘቡ የሆነ ጌታችንን ወንጌሉን አነበበ። በነጭ ርግብ አምሳል መንፈስ ቅዱስ በኅብስቱና በወይኑ ላይ ወርዶ የጌታችን ክርስቶስ ስጋና ደም ወደ መሆኑ ለወጣቸው። አባት መቃርስም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ተለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸውን ዘርግተው ይረዱት ነበር። ሚካኤልና ገብርኤል መጡ። የመላእክት አንድነት ሁሉ በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ስጋውና ደግሞ አቀበለ። ከቁርባኑ ስርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ ከመቃርስ አምሳል ሆኖ ወንጌል የሚያነብበት አትራኖስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበረ። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያ ተመለሰ። ዳግመኛ ከ7 ቀኖች በኋላ አባታችን መቃርስ ለቤተ ክርስቲያን የሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስ ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህን? አለው። ሽማግሌውን ሰምቶ አለቀሰ፣ በእግዚአብሔር ፊትም ሰገደ። አቤቱ በሲት ገዳም ወዳሉ መነኮሳት ልጆቹ ጊዜው ሲደርስ መልስሃለሁ፣ ከዚህ ከስጋህ ሳትለይ አልኸኝ። ይህን ካልሆነ መቃራ የምንኩስናውን ስራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩ መቃርስ ሆይ እኔ የልብን ፍላጎት ሁሉ ፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆችህ የመረጥከውን አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህና፣ እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶቹም ጋር ግንኙነት የማያውቅ ሰው ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦቱ ሕግ አቀረበው። ያን ጊዜ ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ድቁና ሾመው። ድቁናም ቅስና ሾሞ ከዚያም የሊቀ ጵጵስና ሹመት እስከሚፈጽመው የማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌላዊ ማርቆስ አዲስ ተክል የሆነ ለመቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል እያሉ 3 ጊዜ ጮሁ። በዚያም ያሉ ሕዝብም እሊህን ቃሎች ይሰሙ ነበረ። ጌታችን የሊቀ ጵጵስና ዮሐንስ አይነ ልቦናውን ገልጦለት በሚቻለው መጠን ጌታችን ኢየሱስ ክርስቶስ አየው። ብዙ ቃላትም ተናገረ። ደግሞ ረቂቃን በሆኑ በሰማይ ሰራዊት ቤተ መቅደስ ተሞልቶ አየ። የከበሩ ነቢያትና ሐዋርያትን በዚያ አሉ። ከዚያ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቁ አባ መቃራንና የእስክንድርያው አባ መቃራን ጠራቸው። እንዲህም አላቸው፣ በምድር ሳሉ መታሰቢያቸው የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወትን ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁት መከራ በትጋት የሚያስበውና የሚፈጽመው የሚሰማውን ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገርን ሁሉ ሰጠዋለሁ፣ ከበጎ ነገርም ምንም አላሳጣውም። ከመከራ ሁሉ አድነዋለሁ፣ ኃጢአቱንም ሁሉ አስተሰርይለታለሁ። በሚለይለት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተም ወደምታስቡበት መንግስቴ ሊያስገቡት የምሕረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተክርስቲያን ወይም በአገር ውስጥ ይህን ዜናችሁ በሚያነቡበት እኔ አድራለሁ። በረከቴም ሰላሜንም እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚህ ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበረ። በእውነት እነግራችኋለሁ፣ በሰው ፊት
እንዳመናችሁብኝ በሰማያት ባለው በአባቴ ፊትና በከበሩ መላእክቶቼ ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህን ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህ በኋላ ሕዝቡን ሁሉ ንጉሡም ሰበሰባቸው፣ ወደ ሀገራቸውም እንደሚመለሱ ነገሯቸው። የክርስቶስን ሕጉን ሁሉ እንዲጠብቁ ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዟቸው። በቀናች ሃይማኖትም ወደ ቀኝም ቢሆን ወደ ግራም ፈቀቅ እንዳይሉ አማጸኗቸው፣ አስጠነቀቋቸው። ሕዝቡን ሁሉም ሰምተው ደነገጡ፣ መሪር ለቅሶም አለቀሱ። ቅዱሳን አባቶቻችንም ከእሳቸውም ጋር በአንድነት አለቀሱ። ከዚህ በኋላ እያንዳንዳቸው ባረኳቸው፣ ተሰናበቷቸው። ያን ጊዜም ከኪሩቤል ወገን የሆነ መልአክ መጣ። አውጥቶም በክንፎቹ ተሸክሞ ወደ እስክንድሪያ አድርሶ በሊቀ ጳጳሳቱ ደጅ እሁድ ጧት አወረዳቸው። ሊቀ ጳጳሳቱ አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛ ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በራሳቸው እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውን ተነጋገሩ። ደግሞም ልዩ የነበረ የአሕዛብን ወደ እግዚአብሔር ስለመመለሳቸውና ስለተደረጉት ድንቆች ተአምራቶች ነገሯቸው። ሊቀ ጳጳሳቱ አባ ጢሞቴዎስን ይህን የሰሙ ሁሉም ሕዝብ አደነቁ፣ እግዚአብሔርን አመሰገኑት። አባቶቻችንም በዚያም 8 ቀን ተቀምጡ። ከዚያም በኋላ ያ መላእክት ተገልጦ በክንፎቹ ደግሞ ተሸክሟቸው ወደ ሲያትም አደረሳቸው። አንዱ ኪሩብም ከአየር ሆኖ የአባት መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስ ፍሬዎችን ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉ እያለ ጮኸ። ይህንን በሰሙ ጊዜ ከታላላቆች እስከ ታናናሾች ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐጼርና አባ ብሶይ አሉ። የደረሰባቸውን ስቃይ በነገሯቸው ጊዜ እጆቻቸውና እግሮቻቸው እየሳሙ መሪር እንባ አለቀሱ። ደግሞ ፊሉን ስላዩ ደስ አላቸው። እነርሱም በክብር ባለቤት በጌታችን በኢየሱስ ክርስቶስን ባረኳቸው። የክርስቶስ ወገኖች የሆናችሁ በዓለሙ ሁሉ የምትገኙ ምእመናን ሆይ በዘመናት ሁሉ በዓል ያደረጋችኋት በዚህች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ ለስሙ ደማቸው እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ ለእሊህ ታጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እሊህም ታላቁ አባ መቃርስ እና ባልንጀራው የእስክንድርያው አባ መቃርስ ናቸው። በዚች በመጋቢት ወር በ13ኛ ቀን ሉኪዮስ እና ከእስክንድርያ አስቀድመን ወደ አዋሳናት ደሴት አጋዛቸው። ደግሞ በዚህ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከታቸው በሁላችን የክርስቲያኖች ወገን ላይ ለዘላለም አድሮ ይኑር አሜን። ሰላም ለስደቶሙ ሀዊት ዘጉ መቃርስ ዘየአቢ ወመቃሪዎስ ኡሁ ወዘይተ ለአንጾት ዘነዙ ከመከዋክብት ውስተ ገጸ ማይ በሩ ወከመ ፀሐይ በሰማይ ዘሳልስ ወሩ። በዚህች ዕለት ደግሞ በእስክንድርያ ሊቀ ጳጳስና ለተሾሙ አባቶች 14ኛው የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህም ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራቸው እስኪሆን ጥበቡን ሁሉ አስተማሩ። በአንዲት ቦታ ተቀምጦ ሳለ አንዲት አሮጊት ክርስቲያን ሴት በፊቱ አለፈች። ከሐዋርያው ጳውሎስ መጻሕፍትን አንድ ጥራዝ ይዛ ነበር። እርሱም እስቲ ስጪኝ ልየው አላት። እርሷም ሰጠችውና አነበባት። በውስጧም ልዩ የሆነ ቃልና የሚያስደንቅ እውቀትን አገኘ። በምን ያህል ትሸጨዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ፣ ካገኘሽ ሄደሽ አምጪልኝ አላት። እርሷም ሄዳ ሌሎች 3 ጥራዞች አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸው ጊዜ መጽሐፉ ጎድሎውን አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ፣ ብታገኝ ሄደሽ ፈልጊ አላት። እርሷም በአባቶቼ መጻሕፍት ውስጥ እሊህ ብቻ አገኘሁ፣ ሙሉን የጳውሎስን መጽሐፍ ከፈለክ ወደዚያች ቤተክርስቲያን ሄደ ጠይቅ አለችው። እርሱም ከቤተክርስቲያኒቱ ቢፈልግ ከእርሷ ይሰጡኛል አላት። አዎን ይሰጡሃል አለችው። ሂዶም ወደ ቤተክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። አነበበውም፣ በልቡም አጸናው። ያለ መጽሐፍም በቃሉ ያነበው ነበር። በክብር ባለቤቱ ጌታችን በኢየሱስ ክርስቶስ አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሂዱ ያጠምቀው ዘንድ ለመነው። እርሱም ሕግና ስርዓትን ትምህርትን ሁሉ አስተምሮ ከዚያ በኋላ አጠመቀው። አባ ዲሜጥሮስን ለቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮክላም ሊቀ ጵጵስና በተሾመ ጊዜ ይህ አባት ዲዮናስዮስ በእስክንድርያ ሀገር ውስጥ በወንዶች በሴቶች ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስና ስራ ላይ
ሁሉ ስልጣን ሰጠው። አባ አውሮክላን ባረፈ ጊዜ ህዝቡ ካህናቱም ሁሉም ተስማምተው በእስክንድርያ ላይ ይህን አባት ዲዮናስዮስ ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመን ብዙ መከራ ሐዘን አገኘው። በዘመኑ ከሃዲ ዳኪዎስ ተነስቶ ክርስቲያን ከሚወድ ከፊልጶስ ጋር ተዋጋ። ድል አድርጎም ፊልጶስን ገደለው። በእርሱ ፈንታም ነገሰ። በክርስቶስ የሚያምኑትን ሁሉ ምዕመናን ሁሉ አሰቃያቸው። ጳጳሳት ከምዕመናን ብዙዎች ሰማዕታትን ገደላቸው። ከፍርሃትና ከድንጋጤም የተነሳ ወደ በረሃ ወደ ገዳም ሸሽተው በዚያ የሞቱ አሉ። የዚያም የዳኪዎስ ጭፍሮችና አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት። ከዚህ በኋላ በአምላክ ፍቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ግርላዎስ ነገሰ። ከክርስቲያን ልጆችም መከራው ጸጥ አለ። በዘመኑም ሰላም ሆነ። ከዚህ በኋላ ግርላዎስ ሞተ። በእርሱ ፈንታም ዋርሊዮስ ነገሰ። እርሱም ሁለተኛም በክርስቲያኖች ወገኖች ላይ መከራ አስነሳ። የዚህ ከሃዲ ንጉስም መኳንንቶችና አባት ይዘው አሰሩት። ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሱ ይህ አባት ለጣዖት እንዲሰግድ ፈለገ። እርሱም እንዲህ ብሎ መለሰለት፣ እኛስ ለክብር ባለቤት ለእግዚአብሔር አብ ለልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ አንዲት ስግደትን እንሰግዳለን። ሊያስፈራራው በፊቱ ብዙ ሰዎችን ገደለ። ቅዱስ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህ በኋላ ከግዞት መልሶ አንተ በስውር ለብቻ እንደምትቀድስ ለአንተ ሰማሁ አለው። ቅዱሱም አባት መልሶ እኛ ጸሎታችን፣ ምስጋናችን፣ ቅዳሴያችንን በቀንም በሌሊት ቢሆን አንተውም። ከእርሱ ጋርም ወደ ሆኑ ወገኖች ዘወር ብሎ ሂዱ ቀድሱ፣ በስጋ ከእናንተ የራቁ በሆን በመንፈስ ከእናንተ ጋር ነኝ አላቸው። ንጉሱም ተቆጥቶ ወደ ስደት መለሰው። እግዚአብሔርም በዚህ በከሃዲ ንጉስ ላይ የበርበር ሰራዊትን አስነሳበት። ከእርሳቸውም የተነሳ ፈራ፣ ገደሉትም። መንግስቱም ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸው ሁሉ ፈታቸው፣ ከተሰደዱበት መለሳቸው። ወደ ሊቃነ ጳጳሳት ወደ ኤጲስቆጶሳት ሁሉ ቤተክርስቲያናችሁ ክፈቱ፣ መብራቶቻችሁን አብሩ፣ ከእናንተ ላይም ምንም የሚደርሳችሁ ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታና በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታለች፣ ከዚያም በትንሣኤ ቀን ትነሳለች በማለት የሳቱ ዝንጎዎች ሰዎች ተነሱ። በእነርሱ ላይም የኤጲስቆጶሳት ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ የአርዮስና የሰባሊዮስን እምነት ይዘው የተነሳሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳምሳጢ ጳውሎስን ተነስቶ አሳተ። በአንጾኪያ ኤጲስቆጶሳት በአንድነት ተሰበሰቡ። ይህም አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧ የቀናች ሃይማኖት የምትገለጥ ሀብቱ የሆነ ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናውም ደርሶ ወደ ወደደው እግዚአብሔርን ከዓለም ተለይቶ መሄዱን አገኘ። በጸሎቱ የምትገኝ በረከት ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለዲዮናስዮስ መንበረ ጠይባን ኩሉ ምስተት ዘሜጦ ለጳውሎስ መልእክተ ቃሉ ደረረከው ምንዳቤ ወስደት በመዋይሉ ፈለሰዮም ሀገሪተ ብርሃን ዘላይሉ ምስለ ቅዱሳን ጳጳሳት ህወራ ይሃሉ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊቱን አነስተኛ መባ እንደተቀበል ለሁልጊዜ የሚያገለግሉ ኃይላፍ መላእክትን ያሳሰቡ በችግር ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበስብበት የጉባኤ ቦታ ባርኩ። ይህም መጽሐፍ ወረቀት አዘጋጁ፣ ብራና ደምጦ የጻፈውና ያጻፈው ከግዕዝ ወደ አማርኛ የተረጎመን ቃለ ንባቡን በእርጋታ መንፈስ እና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት በኢየሱስ ክርስቶስ በአንድነት ይማረን። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መዋዕለ ጾም በሰላም ጀምሮ በሰላም ያስፈጽመን። የአባቶቻችን ታሪክ ይህንን ይመስላል። ዜነኩ ጽድቀከ በማይበ